ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ ስለ አሜሪካ ዲቪ ሎተሪ ወይንም ደግሞ በብዙዎቻችሁ ዘንድ ዲቪ በመባል ስለሚታወቀው ፕሮግራም ነው። በዚህ ቪዲዮ ላይ ዲቪ ምንድነው፣ ማንስ ማመልከት ይችላል፣ እንዴት ማመልከት ይችላል፣ እንዲሁም አሜሪካ የሚኖር ሰው ማመልከት ይችላል ወይ የሚሉትን እና ሌሎች አስፈላጊ ጥያቄዎችን በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እኔ ለማታውቁኝ ዳግም እባላለሁ። ከስራ ጋር ከፓስፖርት ጋር እና በውጭ ሀገር ስላሉ ስራዎች ነው ቪዲዮ የምሰራው። አዳዲስ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ያድርጉ። ይሄን ቻናል ለእናንተ ስለሚጠቅም ማለት ነው። እሺ ወደ ቪዲዮ እንግባ። እሺ ክብራን ቻናል ቤተሰቦች በመጀመሪያ የምንመልሰው ጥያቄ ዲቪ ምንድነው የሚለው ነው የሚሆነው። ዲቪ ማለት የአሜሪካ መንግስት በየአመቱ የሚያካሂደውና እድለኞች በሎተሪ አሸናፊ ወደ አሜሪካ በቋሚ ለመኖር የሚያስችል ፕሮግራም ነው። ይህ ፕሮግራም በይፋዊ ስሙ ቪዚተሪ ቪዛ በመባል ይታወቃል። እሺ ክብራን ቻናል ቤተሰቦች ስለ ዲቪ ሎተሪ ምንነት ይህንን ካልኳችሁ ለዲቪ ሎተሪ ማን ማመልከት ይችላል የሚለውን የምንመለከት ይሆናል ማለት ነው። እሺ ክብራን ቻናል ቤተሰቦች ለዲቪ ሎተሪ ለመመዝገብ የተወሰኑ መስፈርቶችን ማሟላት ያስፈልጋል። እሱንም የምንመለከት ነው የሚሆነው። እሺ ለዲቪ 2026 ለመመዝገብ የሚያስፈልጋችሁ የመጀመሪያው ነገር አመልካቾቹ ለዲቪ ሎተሪ ብቁ ከሆኑ ሀገራት መወለድ አለባችሁ ማለት ነው። ይሄም ለዲቪ 2026 የመጀመሪያው መስፈርት ይሆናል ማለት ነው። በመቀጠል የሚያስፈልጋችሁ ነገር የትምህርት ደረጃ ወይንም የስራ ልምድ ይሆናል ማለት ነው። ማለትም አመልካቾቹ ቢያንስ የ2 ዓመት ደረጃ ትምህርት ያጠናቀቀ ወይንም ባለፉት 5 ዓመታት ውስጥ ቢያንስ ለ2 ዓመታት የስራ ልምድ ያለው መሆን አለበት ለዲቪ 2026 ለመመዝገብ ማለት ነው። በመቀጠል የምንመለከተው እንዴት ማመልከት ይቻላል የሚለውን ይሆናል ማለት ነው። ዲቪ 2026 ለመመዝገብ የሚከተሉትን ደረጃዎች መከተል ያስፈልጋል። እሺ የመጀመሪያው ማመልከቻውን የሚሞላው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት USA ዲፓርትመንት ኦፍ ስቴት ኦፊሻላዊ ድረገጽ ብቻ ነው ማለት ነው። በሁለተኛ ደረጃ አስፈላጊው መረጃ በትክክልና በጥንቃቄ መሙላት አለባችሁ። የትምህርት ደረጃችሁን፣ የጋብቻ ሁኔታችሁን እና የልጆቻችሁን ቁጥር ጭምር ሁሉንም ዝርዝር ማስገባት ይኖርባችኋል ማለት ነው። በሶስተኛ ደረጃ በቅርብ ጊዜ የተነሱት ፎቶግራፍ ያስፈልጋችኋል ማለት ነው። የፎቶግራፉ ጥራት ጥሩ መሆን አለበት። ቅጹን ከሞሉ በኋላ እና ፎቶውን ከላኩ በኋላ ማመልከቻውን ካስገቡ በኋላ የሚሰጡትን ማረጋገጫ ቁጥር በጥንቃቄ ያስቀምጣሉ። ኮንፈርሜሽን ኮድ በጥንቃቄ ያስቀምጣሉ ማለት ነው። ውጤቱን ለመመልከት ይህ ቁጥር ስለሚያስፈልጋችሁ ማለት ነው። በመቀጠል የምንመለከተው አሜሪካ የሚኖር ሰው ዲቪ 2026 መሙላት ይችላል ወይ የሚለውን ጥያቄ ይሆናል ማለት ነው። ለዚህም ጥያቄ መልሱ አዎ አሜሪካ የሚኖር ሰው ዲቪ 2026 መሙላት ይችላል። ነገር ግን እዚህ ላይ ማስተዋል ያለባችሁ ነገር ቢኖር ዲቪ ሎተሪ ማሸነፍ ብቻውን አሜሪካ ለመግባት ዋስትና ይሆናል ማለት አይደለም። አሜሪካ ውስጥ በህጋዊ መንገድ እየኖሩም ቢሆን ሎተሪውን ካሸነፉ በኋላ የአሜሪካ ቋሚ ነዋሪ ለመሆን ግሪን ካርድ የተወሰኑ ቅድመ ሁኔታዎች ማሟላት ይኖርቦታል ማለት ነው። በተለይም የአሜሪካ ፓስፖርት የሌላችሁ ሰዎች ማለት ነው። ዲቪ 2026 አሜሪካ በህጋዊ መንገድ ለመኖር ትልቅ እድል ነው። ስለዚህ በዚህ ፕሮግራም ላይ ለመሳተፍ ፍላጎቱ ካለዎት ሁሉንም መረጃ በጥንቃቄ በመመልከት እና አስፈላጊ የሆኑትን መስፈርቶች በማሟላት መመዝገብ ይችላሉ ማለት ነው። ማንኛውንም የዲቪ ሎተሪ ማመልከቻ ከማስገባቱ በፊት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ድረገጽን በመጎብኘት ወቅታዊ መረጃን ያረጋግጡ። ይሄ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። እንደዚህ አይነት ወቅቱን የጠበቀ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። እንዲሁም ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ ጠይቁኝ፣ የመመለስላችሁ ነው የሚሆነው። ይሄ ቪዲዮ ከተጠቀማችሁ ላይክ አድርጉት። በቀጣይ ቪዲዮ እስከምንገናኝ ባይ